ተከታታዮቼ እንዴት ናችሁ? ሳምድሬ ነኝ። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ የምገኘው ስቶክሆልም ከተማ ውስጥ ነው። ከኋላ የምታዩት ቤተክርስቲያን አለ። ይህ ቤተክርስቲያን ወደ ቢራ ፋብሪካነት ተቀይሯል። እሱን ዛሬ ለማሳየት ነው ወደ እናንተ የመጣሁት። በ50ኛው ሴንቸሪ የተገነባ ህንፃ ነው። በጣም ጥንታዊ ቤተክርስቲያን ነው። ይህ ቤተክርስቲያን አሁን ወደ ቢራ ፋብሪካነት ተቀይሯል። ውስጡ ምን እንደሚመስል ለእናንተ ዞር ዞር እያልኩ አሳያችኋለሁ። ተከተሉኝ። ቴንክ ዩ። Just det. Så där har vi den. Ja, jag vet inte ställa dem man gör det. ተስፊቲ የመጀመሪያ ጊዜ ነው ተገናኘ ነው ባይ ዘ ዌይ የቲክቶክ ላይ ነው የተዋወቅነው ለመጀመሪያ ጊዜ እዚህ ይሄን ቤተክርስቲያን ለመጎብኘት ስመጣ ጭንቅላቴ ውስጥ የመጣው እሱ ነው ሌላውንም አይደለም ለምን just ይሄን ኤክስፒሪየንስ እንዲያደርግ እሱ ያው እንደዚህ አይነት ነገር ተወዳለህ ብዬ ነው አክቹአሊ ያው ያው ለታያል ካንተ ጋር አብሮ የሚሄድ ነው ገባ እና ጥሩ ኤክስፒሪየንስ ይኖራል ብዬ በመገመት ነው ምን ተሰማ በመንግስት ያስባል ሲሪየስሊ አሪፍ ኤክስፒሪየንስ አይደለም ከመር እንደተጠበቁት አይደለም ማለት ነው የሊል ግብጋ ቤተክርስቲያን ካለ የሆነ ሪል ቤተክርስቲያን ነው ግን እንደ ኢትስ ሪል ቤተክርስቲያን እኮ ባይ ዘ ዌይ ይውለ እዚህ ሀገር ላይ ይውለ ይሄ ቅርጽ ነው ታውቃለህ አይደለ ምንም አይነት ነገር መቀየር አይችሉም ምንም ነገር ያ ግን ጀስት መሬቱንም የተጠቀሙበት ይሄ ጀስት ፋብሪካውን ምናምን ነገር እንትን ያሉበት ጀስት ምንም ሳይቀይሩ ነው ፋብሪካውን አንተታው ነው እዚህ የተከሉት የመጥመቂያውን ማለት ነው እና እዚሁ ነው የሚጠመቀው ቢራው ከዚሁ ወደ እዚሁ ማለት ነው ይሄ የምታዩት ቢራ ፓትሪያርክ ኦምኒፖሎ ነው ባለቤቱ ነው ይሄን ፓትሪያርክ ነው ታጣቅ ተመልሳለህ አንተ ላይ ቤተክርስቲያን ነው ለማለት እኮ ያስቸግራል አክቹአሊ ምንም ነገር የለውም ማለት ምን ማለት ነው ቤተክርስቲያን ለአንተ ምን ማለት ነው ቤተክርስቲያን እኮ ያው የሚቀደስበት ስጋና ደሙ የሚፈተትበት ነው አይደለ ታቦት ያለበት ነው ለኛ ቤተክርስቲያን this only ህንጻ ነው አይ በዛ ብቻ ሳይሆን ሌሎች አሉ ሌሎቹ
ምን ያላችሁ እኮ እነሱ ቸርች ነው አምልኮት የሚካሄድበት ያ ከዚህ እኮ ከነሱ ምንም አይለይም ባይዘወይ ምን ይለያል እኮ ያው መጠጡ ነው ሊለይ የሚችለው እንጂ ሌላ ምንም ነገር የለው ሁሉ ነገር አለ ዘፈን አለ ሁሉ ነገር አለ መስቀሉ ከላይ አለ መስቀሉ አክቹአሊ መስቀል የለም እዚህ አይ መስቀል ምናምን ነገር ድሮ ግን የነበራቸው መስቀል ወይሳው ቢራ ነበር ያዘዝነው አሁን ደግሞ ከምግብ ሜኗቸው በርገራቸውን ልንቀምስ ነው እስቲ ቀምሰን ደግሞ ምን እንደሚመስል ጣዕሙ አሪፍ እንደሆነና እንዳልሆነ እነግራችኋለሁ አሪፍ ነው አሪፍ እንጨው በሰጨው ከዚህ እንትን አሪፍ ነገር ከበረከቱ እንዲደርሳችሁ ብላችሁ ለዚህ ብላችሁ ብቻ መምጣት አለባችሁ እናትዬ ነው ባይዘዌ በጣም ስማ ባይዘዌ በጣም ብዙ ቱሪስቶች የሚጎበኙት ቦታ ነው ጀስት የቱሪስት ቦታ ነው እኛ ራስ ቱሪስት ነን ተደላል ስበላ ያስቀኛል ሬስቶራንት እየሰራው ስበላ ያስቀኛል አየገና አካሱ ይወረውረው ሰርግ ነው ለቅሶም ምናምን በጣም ነው የሚጣፍጠው በርገሩ 11 ነጥብ አልኮል ያ በጣም ነው የሚጣፍጠው ቢራውን በጣም ነው የሚጣፍጠው በርገራቸውን በጣም ማለት ነው እና ስለዋል እዚህ እየጠጣው ነው ምግቡ አስተልቶ ወጥ ባይ ዘ ዌይ ዋጋቸውን በጣም ፌር ነው እዚሁ ተጠምቆ እዚሁ አይናችን እያየ እዚሁ ተጠምቆ እዚሁ የሚመጣ ቢራ ዋጋቸው ያን ያህል የተጋነነ አይደለም በጣም አሪፍ ፌር ፕራይስ ነው ያለነው ቤተክርስቲያን ውስጥ ነው ይሄ ቤተክርስቲያን ወደ ቢራ ፋብሪካ እንደስተ የተቀየረ ቤተክርስቲያን ነው በ50ኛው ሴንቸሪ የተገነባ ቤተክርስቲያን ነው ባይ ዘ ዌይ እና ቅርጽ ነው አሁን ወደ ቢራ ፋብሪካ ተቀይሯል
አሁን ደግሞ ከቢራቸው ሌላኛውን ልንቀምስ ነው። እኔ የመረጥኩት ቶኪዮ የሚለው ነው። ጃፓን አኒሜሽን ስለሚያይ አኒሜ በጣም እስቲ የትኛው አሪፍ እንደሚሆን ደግሞ እስቲ የትኛው እንደሚጣፍጥ እናየዋለን። ቢራ ማለት አረፋ ከሌለው ቢራ አይደለም። አሪፍ ነው። ከዚህና ከሱ እውነት አሪፍ ነው። ቶኪዮ ቀመስኝ በጣም አሪፍ ነው። እውነት በጣም አሪፍ ነው። ቶኪዮ ቀመስኝ የኛው ቀደም ሳቀምስ አሪፍ ነው። ሰው መረ አይ ብዙም አይመርም። ከዚህኛው ይሄኛው የሆነ ሶፍት ነገር ነው አይደለ? ያ ለዚህ አብቃችሁ ነው ምንም ነገር የለኝም። ቸርስ ብራዘሮች ለመጀመሪያ ጊዜ ቤተ ክርስቲያን ውስጥ የተጠመቀ ቢራ ስጠጣ ባይዘዌ አይ ፊል ነቲንግ። እውነት ባይዘዌ ምንም ነገር አይሰማም። ያው የነጭ ቤተ ክርስቲያን ባዶ ነው። በፊትም አይ ሲሪየስሊ ለእኔ ምንም እየተሰማኝ አይደለም። ባዶ ነው ቸርቻቸው፣ ምንም ነገር የለውም። ጀስት ህንፃ ነው። ስለዚህ ከህንፃ ምንም ቤተ ክርስቲያን ሆነ ምን ስም ብቻ ነው። ስለዚህ ጭፈራ ቤትም ቢሆን መጠጥ ቤትም ቢሆን ለእኔ ምንም ለውጥ የለውም። ገባ? ለእኔ ቤተ ክርስቲያን ያለውን ትርጉም ሌላ ነው። አገባ? እና አይ ሆፕ ሌሎቻችሁም እንደምትረዱ። አይ ኢትዮጵያ ቤተ ክርስቲያን አይቀየርማ። ሲጀመር ቢሆን ምን ታደርጋለህ? አይሆንማ። ቢሆን እንዴት ነው የሚሆነው? ምን ታውቃለህ? እንዴት ይሆናል? ይሆናል ብሎ አስበው። አይ ሲሆን ያን ጊዜ ሄደን እናየዋለን እና ተጨፍር ነው እኔ የሚመር ነገር አልወደም። ባይዘው እና አይመርም። እውነት ይሄ በጣም ፍሩክቲስ ማክ ነው ያለው። አዎ አይ ቴስቱ በጣም የሆነ ነው። ሲሪየስሊ መብርሃን ፍሩክት የሚባል ነገር የለም። እንደ በቃ ቴስት ምላስ እንትን ብሏ ማለት ቴስት አያደርግም ምላስ። እሱን አላውቅም፣ ግን እስካሁን ከጠጣሁት ውስጥ ፍሩክት ባለፈበትም ያለች ቢራ ምሬት ብቻ ሐሞት ነው የሚባለው። ታውቃለህ? ሐሞት ነው በቃ የሚሰማ መብርሃን። ቺፕሱ ላይ ያለው ጨው አይደለም። አንድ እንትን ያለው ብቻ እሱ ብቻ ነው ግር ያለኝ ነገር። በጣም ብዙ ጨው ነው የሚጨምሩት። ሶሳቸው አሪፍ ነው። ለምን ይመስላል? ሞር እንደጠጣ አይደለ? ቢዝነስ አይደለ? እኔ ገረመኝ በርገሩ ላይ ያለ መጨመራቸው። አይ እዛ ላይ ከጨመሩማ እንዴ ትመልሰዋላ። ይሄን ወደ ትመልሰዋላ።
ባይዘው እኔ ተመችቶኛል ማርያም እውነት አሪፍ ኤክስፒሪየንስ ነው። አሁን አዲስ ልጀምር ያሰብኩት እንትን አለ ምን አለ አዲስ የሚል ፕሮግራም ማለት ነው። ለኔ ደግሞ አይ ቤተክርስቲያን አዘግቼ ሲሪየስሊ ምን አለ አዲስ የሚል ፕሮግራም ለመጀመር ፈልጌያለሁ እና እንደዚህ እየዞርን ምናምን ነገር ስቶክሆልም ላይ አለ አዲስ እንትን የሚሉ ነገሮች ኢቨንቶች ምናምን ነገር ሲኖሩ እየሄድን ለተመልካቾቻችን እንትን እንላለን ማለት ነው። እየቀረጽ ምናምን ነገር ያ ብቻ ማየት ጥሩ አይደለም። ያ አንድ ላይ እናሳያቸዋለን ያለውን ነገር ማለት ነው። ስቶክሆልም ምን እንደምትመስል ባናየው ያው በሀሳብ በአካል ባታዩትም በሀሳብ ያው ዋናው ኮሱ ነው። አንተ ምን ተሰማ ግን ሲሪየስሊ የምር ከጠየቅኝ እንደጠበቅኩት አላልኩም። ማርያም እንደጠበቅኩት አይደለም። እንዴት ነው ቄሶችን እየጠበቅኩ ነው እየጣልኩ ጭራሽ ቄስ ትጠብቃለህ? እና ሽርታ የትኛው የነጭ ቤተክርስቲያን ነው ግን አንተ ቄስ ያየኸው? አንተ ሴትም ቢሆን ወንድም ቢሆን አንድ የሆነ ቄስ አይጠፋም። እና እዚህ ምን ይሰራል? ተቀየረ ወደ ቢራ ፋብሪካነት ተቀይሯል እኮ ነው የተባለው። ብቻ ምንድነው ያ እጁ ላይ በጣም ብዙ ታቶዎች አሉና ምንድነው እስቲ አሁን የነዚህ ምን ምልክቶች ናቸው? አኒሜሽን በጣም አኒሜሽን ትወዳለህ ማለት ነው። ሰሜኑን ላስቀይረው ነበር። ወዴት? ወደ ከበደ እቺ ጥርሷ ምናምን ነገር ምንድን ነው? ምን ሆነ ነው? እየገለፈጠ ይታየኝ አንተ ነህ በአኒሜሽን በጌታ ስም በጣም ጥሩ ቦታ እኮ ነው ግን ያመጣው ነው ማታ ቤተክርስቲያኑ ግን ትንሽዬ ነች ቸርቿ ከህዝቡ አንፃር ነው ማለት አይገርምም? ግን ይሄ ስማ አንድ በ50ኛው ሴንቸሪ ነው እንትን ያለው የተገነባው ከ50ኛው ሴንቸሪ ማለት ይኸውልህ በ1060 ላይ ማለት ነው። ኦልሞስት ከ1000 ዓመት በፊት የተገነባ ነው። 1060 ላይ ሲሪየስሊ 1060 ላይ ነው የተገነባው እና ኦልሞስት ከ1220 ምናምን 1060 ነው። አሁን 2025 ነን አይደል? ስለዚህ 1060 ካል ኦልሞስት በቃ ወደ 1000 በለው 920 አንድ ማትስ ጎበዝ ነህ። 5 ዓመት ኦልሞስት ወደ 1000 ዓመት 15 ዓመት 915 ዓመት ያ ግን በጣም የሚገርም ነው። እና እንደዚህ አይነት ያተው ምናምን ያላችሁ እንግዲህ ማስቀደስ አብዛኞቹ እኮ ቸርቾች እንደዚህ ተቀይረዋል። እዚህ ሀገር እኮ ቸርች የሚሄድ እኮ ወጣት የለውም እኮ ቤተክርስቲያን የሚሄድ ማንም ወጣት የለም። ስለዚህ አንዳንድ በቃ ግማሹ ወደ ሙዚየምነት፣ ግማሹ ወደ መጠጥ ጭፈራ ቤት ምናምን ነው የሚቀየረው። ስለዚህ ዋይ ኖት ይሄን እንትን ኮሙኑ ገንዘብ የሚያገኝበት እኮ ነው። በጣም ብዙ ብር እኮ ነው የሚያገኘው። እኔም አሁን አዘግቼ ሌላ ቤተክርስቲያን ትላለህ። ምን ታደርገው? ቤተክርስቲያን ምን ወደ ምን ነፍልከኝ? ወደ ቤተክርስቲያን ይሄን አዘግተው ሌላ ቤተክርስቲያን አዘግተህ ወደ ቤተክርስቲያን ወደ ትክክለኛው ቤተክርስቲያን ማዘጋት አይጠበቅብህማ። እና ምን ልቀድስ እኮ አሁን አበሾች እንደዚህ ቤተክርስቲያን ብዙ ምናምን የለንም። ኦፍ ኮርስ የለም። ኢትዮጵያ ስንት አበሻ ቤተክርስቲያን አትሆን ምናምን እንትን አለ አዘግተው ጨርስ ቤት ከሚያረጉ ሸወዲን አሁን ምንድነው የሚባለው ቤተክርስቲያን ወደ ቢራ ፋብሪካ የተቀየረውን ቤተክርስቲያን አይተን የተመለስን ነው። ቀምሰን በልተን ጠጥተን የተመለስን ነው። አይ ሆፕ ጸበል ጻድቅ እና ጠብቁን። በሌላ ቪዲዮ ተመልሰን እንመጣለን። ቴንክ ዩ
ቪዲዮውን ከተመቻችሁ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳትረሱ። መጨረሻ የምትለው ነገር አለ? እንግዲህ አብራችሁ ስለነበራችሁ እናመሰግናለን ትላለህ። አስተያየት ምናምን እንቀበላለን። ስቶክሆልም ላይ ማየት የምትፈልጉት ነገር ካለ በአስተያየት መስጫ ሳጥን ላይ ቴክስት አድርጉልን፣ እየዞርን እናሳያቸዋለን። አድራሻው ቴክስት አድርግላቸዋለሁ። እዛ ላይ አድራሻውን ማወቅ የምትፈልጉ ሰዎች ካላችሁ ቴክስት አድርጉ ሜሴጅ ላይ። ነጠላ ልበሱ። ቤተክርስቲያን መስሏችሁ ነጠላ እንዳለብሱ። ቴንክ ዩ ባይ ባይ።